አኩርፋ ተኮፍሳ ነው የምትጠብቀው እንዴ? ታዲያ ሌላ ሴት እንዴት ነው የማያየው? እሱ የሚፈልገው ደክሞት መጥቶ አንቺ ሀዘኑን እንድታስረሹ ሲኦል የነበረው ውሎውን ወደ ገነት እንድትቀይርለት ነው። ቅፍሽ ውስጥ ገብቶ ዓለሙን ለመጨበጥ ነው የሚፈልገው። እንደዛ አይደለም። እሱ ሲጮ እሱ ተበሳጭቶ ተናዶ በሚቆጣበት ሰዓት ወገብሽን አስረሽ አንቺም እንደ ወንድ እኩል መልስ እየተመላለሹ ቤት በኩል ይውደድሽ። ዝቅ ማለት አለብሽ። እይዋ በሰኪ ለሳ እንዴ እሱ እኮ ነው ጌታ። እሱ ነው የበላይሽ። በቃ ዝቅ ብለሽልኝ ዝንዝ አንተ ለቤት እንዲህ አታረግም፣ አንተ እኔን እንደ ሌሎች ሴቶች እንዲህ አታደርገኝም እንዴ? ኖ መጀመሪያ እስኪ አንቺ ሲመጣ ያስከፋል። በስልክ እኮ አስቀይሞሽ ሊሆን ይችላል እኮ ተበሳጭቶ። ሰውየው እኮ ለቤቱ እኮ ዋጋ እየከፈለ እኮ ነው። አንቺን ለማኖር አንቺን ለማብዳ ማውራት፣ ለሌላ ሰው እሱን አሳልፎ መስጠት፣ በቃ ይሄ ምግባር የጎደለው እናቶቻችን እንዳሳደገን ቢሆን ኖሮ እናቶቻችን እንደነገሩ ስለ ትዳር ቢሆን ኖሮ በአመት ውስጥ ኢትዮጵያ ላይ ከ17,000 እስከ 20,000 ሰው በአመት ባልተፋታ ነበር። እሱም የተመዘገበ ትዳር ነው። ዋለው ቤት ውስጥ ወይ ደግሞ ቲሸርት ነገር ሰው ከሌለ ብቻሽን ከሆነ እሱ እንደዚህ ነው የሚፈልጉት እንዴ? በቃ ማየት ይፈልጋል። ገብቶሻል? ሶፋውን ስታጸጂ፣ ምንጣፉን ስታጸጂ ምናምን ቤት ጥፋታችን እኛ ጋር ያለው እኛ ሴቶች ነን ማስተካከል የምንችለው።